እንደዚህ አለ በሞት ጥላ ውስጥ እንኳን ብሄድ ሞትን ምን አልሆነ አልፈራም። የሚገርማችሁ ደግሞ የሚጠብቀን አይተኛም፣ የሚጠብቀን አያንቀላፋም፣ የሚጠብቀን ለአንድም ሴኮንድ ቢሆን ዘገይቶ አያውቅም። እኔ መልካም እረኛችሁ ነኝ። መልካም እረኛ ስለ በጎቹ ምኑን ይሰጣል? ነፍሱን ይሰጣል። እንደ ሙያተኛ እረኛ አይደለሁም ማለት ኢየሱስ ክርስቶስ። አስተምርሃለሁ፣ በምትሄድበት መንገድ እመራሃለሁ፣ እመክርሃለሁ። አይኖቼን በአንተ ላይ ምን አደርጋለሁ? አጠናለሁ፣ እከታተልሃለሁ። I will follow up you። መዝሙር ዳዊት ቅንፍ 23 እንደርሳለን። እግዚአብሔር እረኛዬ ነው፣ ዋው የሚያሳጠኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውሃ ዘንድ ይመረኛል። ነፍሴን ምን አደረጋት? ስለ ስሙም ጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ ማን ከኔ ጋር ነውና? እስቲ እግዚአብሔር ከኔ ጋር ነህና በሉት እስቲ። ክፉን ምን አልሆንም። ዋው አንድ ሰው ክፉን አልፈራም ይላል። ማን ከኛ ጋር ስላለ? ኢየሱስ ከኛ ጋር ስላለ፣ መንፈስ ቅዱስ ከኛ ጋር ስላለ፣ ሃሌሉያ። በትርና ምርኩዝ እነርሱ ያጽናኑኛል፣ ያበረቱኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራስን በምን ቀባኸኝ? ሃሌሉያ። ራስን በምን ቀባኸኝ? በዘይት ቀባኸኝ። ጽዋዬም የተረፈ ነው። ቸርነትና ምሕረትህ በሕይወቴ ዘመን ሁሉ በእግዚአብሔርም ቤት ለዘላለም ምን ይሆናለሁ? ሃሌሉያ። ዮሐንስ ወንጌል ምዕራፍ 10 ቁጥር 11 Book of John chapter 10 from verse 11 መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ምን ያደርጋል? ሃሌሉያ። እረኛ ያልሆነው በጎቹም የእርሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ምን ይሆናል? ተኩላም ምን ያደርጋቸዋል? ይነጥቃቸዋል። በጎቹንም ምን ያደርጋቸዋል? እበትናቸዋል። ሙያተኛ ስለሆነ ለበጎቹም ስለማይገደው ሙያተኛው ምን ይሆናል? እንደገና የእግዚአብሔር ቃል ምን ይላል? ቁጥር 14 ላይ ጮኻችሁ መልካም እረኛ ኢየሱስ ነው በሉት እስቲ። ሃሌሉያ። መልካም እረኛ እኔ ነኝ። አብ እንደሚወደኝ እኔም አብን እንደማቀው የራስን በጎች ምን አደርጋለሁ? እስቲ ባጠገባችሁ ላለው ሰው ኢየሱስ ያውቀሃል በሉት እስቲ። እረኛዬ ያውቀኛል በሉት እስቲ። መልእክት አለኝ። ኢየሱስ ያውቃቸዋል። አሜን በሉ። ጮኻችሁ ኢየሱስ ያውቃቸዋል። ምዕራፍ 10 ቁጥር 28 ላይ እኔም የዘላለም ሕይወትን ምን አደርጋቸዋለሁ? ለዘላለም ምን ይሆኑም? ከእጄ ማንም ሃሌሉያ ከኢየሱስ እጅ ማንም አይነጥቃችሁም። ከእግዚአብሔር እጅ ማንም አይነጥቃችሁም። ለመያዝ እንዲመቸን ውስጤ ላይ ሲሞላ እንደዚህ ብዬ ይዤአለሁ። አስተማማኝ እረኛችን ማን ነው? እስቲ ኢየሱስ በሉት እስቲ። አስተማማኝ እረኛችን ኢየሱስ ብቻ ነው። ለነና ለናንተ እግዚአብሔር አስተማማኝ የሆነ እረኛችን ነው። ሃሌሉያ። ኢየሱስ አስተማማኝ የሆነ እረኛችን ነው። አንድ ሰው እጁን ወደ እግዚአብሔር አንስቶ ኢየሱስ እረኛዬ ነው ይላል እስቲ። ዋው! በእስራኤል ዘንድ እረኞች በጎቻቸውን የሚመሩት ከፊት ሆነው ነው። ከአውሬ ጋር ይፋለማሉ፣ ከተኩላዎች ጋር ይፋለማሉ። በግ ለመያዝ የመጣ አውሬ ምናልባት ጥንቃቄ ካልወሰዱ ራሳቸውንም ሊቀጠቅጣቸው ይችላል። እግዚአብሔር ከዛ እጥፉን በሚበልጥ ሁኔታ በእኛ ከፊት ለፊታችን በእኛ ከኋላችን በጎናችንም ሆኖ እግዚአብሔር እረኛችን ነው። ዳዊት እዚህ ክፍል ሲናገር እግዚአብሔር ምኔ ነው አለ?
እረኛዬ ነው የሚያሳጣኝም ሃሌሉያ የሚጎልብኝ ነገር የለም ይላል በአዲስ ትርጉም ላይ የሚያሳጣኝ የለም እግዚአብሔር እረኛዬ ነው አለ መልእክት አለኝ እግዚአብሔር እረኛችሁ ነው ሃሌሉያ በለመለመ መስክ ያሳድረኛል አለ በእረፍት ውሃ ዘንድ ይመራኛል እረፍት ወዳለበት ይመራኛል ሕይወት ወዳለበት ይመራኛል መንፈስ ወዳለበት ይመራኛል ጎሽ ወደሚበሉበት ይመራቸዋል እስቲ እጆቻችሁን ወደ እግዚአብሔር አንሱና እንደዚህ በሉት እግዚአብሔር እረኛዬ ነው በሉት እስቲ ወደ እረፍት ውሃ እረፍት ወዳለበት ወደ ለመለመ መስክ እግዚአብሔር ይመራቸዋል መልካም እረኛ ከሆነው አምላክ ባህሪዎች አንደኛ 3 ፖይንቶቹን ቶሎ ይናገራሉ አንደኛ ይመራል ልክ ቅድም ዳዊት እንዳለ እግዚአብሔር እረኛዬ ነው የሚያሳጣኝም የለም በለመለመ መስክ ያሳድረኛል በእረፍት ውሃ ዘንድ ምን ያደርገኛል ይመራኛል ከኋላቸው ግብጽና የግብጽ ሰራዊቶች አሉ ከፊታቸው የተደቀነባቸው ውሃ አለ ነገር ግን ከፊታቸው የነበረው ቃል እየተመሩ ስለነበረ የእሳት አምድ እነሱን እየመራቸው እግዚአብሔር ወደ አለበት እግዚአብሔር ወደ ተናገረበት ሲመራቸው ነው የተመለከተው ኢየሱስ ያድናል መልእክት አለኝ ምሪት ለጠፋበት ሰው መልእክት አለኝ ሄዶ አንድ ቦታ ላይ መንገድ ጠፍቶበት ለቆመ ሰው መልእክት አለኝ እስራኤልን ከፊት በእሳት አምድ በዳመና አምድ የመራቸው አምላክ እኔ ይመራቸዋለሁ ይለኛል ጮኻችሁ አሜን በሉ መጽሐፍ እንደዚህ ይላል ቀይ ባህር እንደ ግድግዳ ምን ሆነላቸው ምኑን ረግጦ ነው አለፉ ብለው እግዚአብሔር ቃል ደረቅ መሬት እየረገጡ አለፉ ኑ ይለፉ ሃሌሉያ እዚህ መሃል ልክ እንደነሱ የሚያልፍ ሰው አለ ልክ እንደነሱ እግዚአብሔር የሚመራ ሰው አለ ሃሌሉያ አሜን ጀሆቫ ራሃ እግዚአብሔር መሪያችን ነው ራሳችሁን ይዛችሁ እግዚአብሔር መሪዬ ነው በሉት እስቲ ዳዊት በእረፍት ውሃ ዘንድ ምን ያደርገኛል ይመራኛል አለ ሰማይንና ምድሩን ከሌለበት ያመጣው አምላክ እኔ መልእክት አለኝ ከፊታችሁ ሆኖ ይመራል ከፊታችሁ ሆኖ ይመራል ከፊታችሁ ሆኖ ይመራል ነገሮችን ጠላት ላበላሸብሰው የራስም ስንፍናና ድካም መንገዱ ውስብስብ እንዲሆን ላደረገው ሰው መልእክት አለኝ ዛሬ እግዚአብሔር ከፊት ሆኖ ይመራሃል እግዚአብሔር ከኋላ ሆኖ ይመራሃል እግዚአብሔር ካንተ ጋር ነው ስለ ስሙ ስል በጽድቅ መንገድ ስለምኑ ስል አምላክ እኮ ነው ባንተ ላይ የተጠራው አምላክ እኮ ነው በቤት የተጠራው አምላክ እኮ ነው በትውልድ ላይ የተጠራው አንተ ያመንከው ምርኩዝ ያደረከው ሰው አይደለም እግዚአብሔር ነው ያ እግዚአብሔር ይመራሃል ያ እግዚአብሔር ከፊት ይወጣል አስተምርሃለሁ አሜን በምትሄድበት መንገድ እመራሃለሁ አሜን እመክርሃለሁ አይኖችን ባንተ ላይ ምን አደርጋለሁ አጠናለሁ እከታተልሃለሁ I will follow up you አሜን ኢየሱስ ያድናል ኢየሱስ ያድናል አጠገባችሁ ላይ ላለው ሰው ለብቻ አይደለም እግዚአብሔር ካንተ ጋር ነው በሉት እስቲ በሉት እግዚአብሔር ይመራሃል በሉት እስቲ ሃሌሉያ እግዚአብሔር ይመራሻል መልካም እረኛ የሆነ እግዚአብሔር ይመራሃል እግዚአብሔር ይመራሻል እግዚአብሔር ካንተ ጋር አለ እግዚአብሔር ከኔ ጋር አለ እኔ አምናለሁ እርግጠኛ ነኝ የሚል ሰው ቆሞ ለእግዚአብሔር እልልታና ጭብጨባ ያመጣው ፊልም ያደርግ ሰው እውነት ነው የሚል ሰው ሃሌሉያ ቁጭ በሉ ጌታ ይባርካችሁ የኔ ክንድ እርሱ ነው የኔ መደገፊያ እርሱ ነው ለሚል ሰው እግዚአብሔር እስከ ፍጻሜ ይመራሃል እግዚአብሔር እስከ ፍጻሜ ይመራሻል
እስታክ የሆነባችሁን ነገር አስቡ። ዋው እግዚአብሔር ሲመራ እንዴት ደስ ይላል። እግዚአብሔር ሲመራ ባህር እንደ ግድግዳ ይቆማል። እግዚአብሔር ሲመራ አቤት እግዚአብሔር እየመራችሁ ነው። ለብቻችሁ አይደላችሁም። እግዚአብሔር ከእናንተ ጋር አለ። ከመልካም መሪ ባህር ሁለተኛ አዘጋጅ ነው፣ ያዘጋጃል። ጀሆቫ ጂራ እግዚአብሔር አዘጋጅ ነው። አዘጋጅ ብቻ አይደለም፣ እግዚአብሔር ምንድነው? መጋቢ ነው። መልካም እረኛ አምላክ ለልጆቹ መልካሙን ምግብ በማዘጋጃት ነው የሚታወቀው። መልካም እረኛችን የሆነልን አምላክ ለኛ የሚያስፈልገንን ሁሉ ያዘጋጃል። አሜን። መልእክት አለኝ። እግዚአብሔር ያዘጋጃል። አንዱ የእግዚአብሔር ስም he is a provider. ሃሌሉያ ጀሆቫ ጄራ። እስቲ ጮኻችሁ he is a provider በሉት። እስቲ እንደዚህ ትላላችሁ፣ እግዚአብሔር መጋቢዬ ነው በሉት። ሃሌሉያ ኢየሱስ ያድናል። ኢየሱስ ያድናል። እግዚአብሔር በሰጭነት አንደኛ ነው። እግዚአብሔር ማንን ሰጣ ካላችሁ ኢየሱስ ክርስቶስን በመስቀል ላይ ምን እንዲሆን እንዲሰቀል እግዚአብሔር እንን የመሰለውን የቃሉን ወተት እንዲሁ ሰጣን። እግዚአብሔር ስለ ስጦታው ደስ ካላችሁ አጨብጭቡለት ለእግዚአብሔር። ሃሌሉያ የሚያሳጣኝ ነገር የለም፣ ምንም አይጎልብኝም። እግዚአብሔር ለኔ ያዘጋጃል በሉት። አልሰማችሁም? እግዚአብሔር አስፈላጊውን ነገር ለኔ አስፈላጊውን ነገር ለትውልድ አስፈላጊውን ነገር ለትዳሬ አስፈላጊውን ነገር ለኢትዮጵያውያን አስፈላጊውን ነገር ለዚህ አጥቢያ እስቲ እግዚአብሔር ያዘጋጃል የሚል ሰው ለእግዚአብሔር እልልታና ጭብጨባ ያመጣዋል። God is good provider. መጋቢ ነው እግዚአብሔር። ከሰው እጅ ተመግበን ላያልቅብን ይችላል። ከሰው እጅ ላለቀባችሁ መልእክት አለኝ። እግዚአብሔር ያዘጋጅላችኋል። ለአንዳንዶቻችሁ እግዚአብሔር የመስዋዕትን በግ ያዘጋጃል። ታምናላችሁ? ካመናችሁ ጩሁና አሜን በሉ። ሃሌሉያ ሃሌሉያ ሃሌሉያ። ጀሆቫ ጄራ የሆነ አምላክ ለአንዳንዶቻችሁ የሚያስፈልገውን ነገር ከእጁ ይሰጣቸዋል፣ ከእጁ ይመግባቸዋል፣ ከእጁ ለእናንተ ያስረክባል፣ ከእጁ ለእናንተ ይለቃል። አንዱ ስም የእግዚአብሔር አዘጋጅ ነው። አዘጋጅ የኔ አምላክ አዘጋጅ፣ መጋቢ፣ ሰጪ ነው። ኦ ሃሌሉያ። እሱ እያለን በምድረ በዳ መቅበዝበዝ የለም። እግዚአብሔር ሰጪ ነው። ሃሌሉያ። ሰጥቶ ማይነግረን አምና እኮ ከእጅ ተቀብለሃል፣ በልተሻል፣ ለብሰሻል፣ ከችግር ወጥተሻል። ከዚህ በኋላ የማይል እግዚአብሔር የኔና የእናንተ አምላክ ነው። ሃሌሉያ። ምን እያልኳችሁ ነው? እግዚአብሔር ያዘጋጃል። አትፍሩ፣ እግዚአብሔር ያዘጋጃል። አትፍሩ፣ እግዚአብሔር ያዘጋጃል። ሃሌሉያ። ባዶነት ነው የሚሰማችሁ? የሆነ ነገር ለመወሰን ፈርታችሁታል? ያለውን ካልኩሌት እያደረጋችሁ ነው? ኮንፈርሜሽን ከቃሉ በኩል እየመጣ ነው። እግዚአብሔር ያዘጋጃል። ጩና አሜን በሉ። እግዚአብሔር ያዘጋጃል። ሃሌሉያ። ሶስተኛና የመጨረሻው ፖይንት ሰጪ ብቻ አይደለም፣ የሚመራን ብቻ አይደለም፣ የሚጠብቀንም ነው። ሃሌሉያ። ጀሆቫ ኒሲ ኦር ኤሎሄም። ዳዊት እንደዚህ አለ፣ በሞት ጥላ መካከል እንኳን ብሄድ አንተ ከማን ጋር ነህና? አንተ ከማን ጋር ነህና? ስለዚህ ምን አልሆንም፣
ሃሌሉያ ሃሌሉያ። አጠገባችሁ ላለው ሰው የሚጠብቅሽ የሚጠብቅ አምላክ ካንተ ጋር ነው ባሉት። እስቲ በሞት ሸለቆ እንኳን ቢሄድ አለ አልፈራም። አሜን አሜን። አንተ ምን ነህና ጠባቂ ነህና በትርህና ምርኩዝ ያጽናኑኛል። አሜን። ይህ ማለት በትር ወይ ምርኩዝ የሚለው በእስራኤል ዘንድ የእስራኤል እረኞች በግ ሲጠብቁ በግ ለመጠበቅ በግ ለመምራት በግ ከተኩላ ለመከላከል በእጃቸው ላይ ያለውን ምርኩዝ ወይም ስልጣን ያሳያል። ዳዊት እንደዚህ አለ፣ በሞት ጥላ ውስጥ እንኳን ብሄድ ሞትን ምን አልሆንም አልፈራም አለ። የሚገርማችሁ ደግሞ የሚጠብቀን አይተኛም፣ የሚጠብቀን አያንቀላፋም፣ የሚጠብቀን ለአንድም ሴኮንድ ቢሆን ዘገይቶ አያውቅም። እኔ መልካም እረኛችሁ ነኝ። መልካም እረኛ ስለ በጎቹ ምኑን ይሰጣል? አሳልፎ ነፍሱን ይሰጣል። እንደ ሙያተኛ እረኛ አይደለም ማለት ኢየሱስ ክርስቶስ። የሚፈራ ሰው እዚህ መሃል ላይ ካለ፣ የሚሰጋ ሰው እዚህ መሃል ላይ ካለ፣ ተስፋ የቆረጠ ሰው እዚህ መሃል ላይ ካለ፣ ከውጭ በሚሰማው ሁሉም ስጋት ውስጥ ያለው ሰው ካለ I have a message from Bible. የሚጠብቀን አምላክ በሰማይ አለ። የሚጠብቀን አምላክ በመንፈሱ ከኛ ጋር አለ። እግዚአብሔር አስተማማኝ የሆነ ጠባቂያችን ነው። ሃሌሉያ። እንደውም መጽሐፍ ቅዱስ በዘፍጥረት መጽሐፍ ላይ ማንን አስጠነቀቀ ነው የሚለው? ላባን አስጠነቀቀ። ስለማን ስል? ስለ ያዕቆብ ስል። የሚያስጠነቅቅ አምላክ ነው። ከመጠበቅ አልፎ የሚያስጠነቅቅ፣ ወደ ትውልድ የሚመጣውን ጭንጋፋ የሚያስጠነቅቅ፣ ሞት የሚያስጠነቅቅ፣ ድህነት የሚያስጠነቅቅ፣ ጉስቁልና የሚያስጠነቅቅ፣ አክሲደንት የሚያስጠነቅቅ እግዚአብሔር የኛ ነው። ሃሌሉያ። ዳንኤል መልካም መንፈስ ያለበት ሰው ነው። ዳንኤል እግዚአብሔርን የሚያመልክ ሰው ነው። ዳንኤል ለእግዚአብሔር ተለይቶ የሚኖር ሰው። በዚህ ሰው ጠላት ሰበብ ፈለገበት ይላል እግዚአብሔር ቃል። ሰበብ ፈለገበት። ከዛስ ወስደው በአንበሶች ጉድጓድ ውስጥ ምን አደረጉት? ከዛ በኋላ በጣም የሚገርማችሁ ጠዋት ሲነጋ ንጉሡ ወደ ማን ሄደ? ወደ ዳንኤል። ዳንኤል አለ አንተ የምታመልከው አምላክ ከአንበሶች ጉድጓድ አድነዋልን አለ። ዳንኤል ምን ብል ጥሩ ነው? ዋው! እግዚአብሔር መላእክቶችን ከሰማይ ላከና የሚኖችን አፍዘጋ ነው የሚለው። ሃሌሉያ ሃሌሉያ። ዳንኤል ምንድን ነው ያለው? አምላኬ አለ ከሰማይ ምኑን ላከ? መላእክቶችን ላከ። ከዛስ የአንበሶችን አፍ ምን አደረገ? ቆልፍ አደረገ። ዛሬም እንደ እግዚአብሔር ሰው እናገራለሁ። አንተን ሊበላ የወጣ አውሬ አፍ በክርስቶስ ኢየሱስም ተዘጋ። በክርስቶስ ኢየሱስም ተዘጋ። ትውልድን ሊበላ የወጣ ተዘጋ። ቢዝነስን ሊበላ የወጣ ተዘጋ። መንፈሳዊ ሕይወትን ሊበላ የወጣ ተዘጋ። ትዳርን ሊበላ የወጣ፣ ጤንነትን ሊበላ የወጣ፣ ሰላምን ሊሰርቅ የወጣ ዛሬ እዚህ መሃል አንድ ሁለት ሰው ቢኖር ዛሬ ከዚህ ቃል አማካኝነት እናገራለሁ በኢየሱስ ስም ተዘጋ። አንበሶቹም ምን አላደረጉኝም? አልጎዱኝም። የሚጠብቀን አስተማማኝ ነው። የሚጠብቀን አስተማማኝ ነው። የሚጠብቀን ሰው አይደለም፣ እግዚአብሔር ነው። አዋጅ አለኝ። ሃሌሉያ። እግዚአብሔር ይጠብቃቸዋል። እግዚአብሔር ከእናንተ ጋር ይሆናል። ገደላ እየተራመዳችሁ ማታ ቢሆን ቀን ያመናችሁ እግዚአብሔር ልክ ከዳንኤል ጋር እንደነበረ እግዚአብሔር ከእናንተ ጋር ነው። ሞት ጥላ መካከል እንኳን ቢሄድ ክፉን አልፈራም፣ ምክንያቱስ አንተ ከኔ ጋር ነህና። የቆሬ ልጆችም እንደዚህ አሉ። ምድር ምን ብትሆን ብትነዋወጥ ብትገለባበጥ እኛ ምን አንሆንም? ምን ማለት ነው? ይሄ ማለት እቺ ምድር አሁን ብትገለበጥ እኛ የት እንሆናለን ማለት ነው? እስቲ በእግዚአብሔር እጅ ላይ ሃሌሉያ። ምድር ብትነዋወጥ ወደ ባሕር ልብ ቢሰምጡ ቢወሰዱ እኛ በእግዚአብሔር መዳፍ ላይ
በእግዚአብሔር እጅ ላይ ስለምንሆን ምን እንደሆነ እስቲ አልፈራም በሉት እስቲ። ለምንድነው ከተባለን የሚጠብቀን ምን አይሆንም አይተኛ። ዛሬም መልእክት አለኝ። መልእክትን ሲጠቀልል በየትኛውም አስፈሪ ሁኔታ ውስጥ ብትሆኑ I am 100% sure እግዚአብሔር ይጠብቃቸዋል። ኢየሱስ ምንድነው ያለው? በጎችን አውቃለሁ አለ። በጎችን እኔን ምን አደርጋለሁ አለ? ያውቁኛል አለ። ስለዚህ ከእጄ ማንም ምን አደርጋቸውም አይነጥቃቸውም ነው አለ። አስተማማኝ እረኛችን እግዚአብሔር ነው።